ሰላም ጤና ይስጥልኝ የሐሴት ስፖርት አድማጮች የሰዓቱን አጫጭር ስፖርታዊ መረጃዎች ይዤ ቀርብ ያለው አብራችሁ ይቆዩ። ቶኒ ክሩስ የሳውዲ አረቢያ ሊግ ክፉኛ ተችቷል። ቶኒ ክሩስ በሰጠው አስተያየት የሊጉ መኖርና ታዋቂነት ሙሉ በሙሉ በክርስቲያኖ ሮናልዶ ትከሻ ላይ የወደቀ መሆኑን ጠቁሟል። ቶኒ ክሩስ ስለ ሳውዲ ሊግ ሲናገር ከሮናልዶ በፊት ማንም አያውቃቸውም ነበር። ክርስቲያኖ ሮናልዶ ነገ ሊጉን ቢለቅ የሳውዲ ሊግ ሙሉ ተቀባይነቱን ያጣል ብሏል። አክሎም ሮናልዶ ወደዚያ ከማቅናቱ በፊት ዓለም ስለ ሊጉ ሰምቶ እንደማያውቅና ሊጉም እንግዳ እንደሆነ ገልጿል። ጀርመናዊ ኮከብ አሁንም በሳውዲ ያሉ ተጫዋቾች ተገቢውን ክብር እያገኙ እንዳልሆነ በመጥቀስ አሁን በዓለም ላይ ታዋቂ ላደረጋቸው ክርስቲያኖ ሮናልዶ የሚገባውን ክብር እያሳዩት አይደለም ሲል ትችቱን ሰንዝሯል። ቶኒ ክሩስ ከዚህ ቀደምም በርካታ ወጣት ተጫዋቾች በገንዘብ ተስፋ ወደ ሳውዲ ማቅናታቸውን የእግር ኳስን ውበት የሚያጠፋ ውሳኔ በማለት መቃወሙ ይታወሳል። ክርስቲያኖ ሮናልዶ ወደ ሜዳ ሊመለስ ነው። ክርስቲያኖ ሮናልዶ ከክለቡ የበላይ ኃላፊዎች ጋር ያለውን ችግር በንግግር መፍታቱን የፖርቹጋል መገናኛ ብዙሃን ዘግበዋል። የአልናስር የበላይ ኃላፊዎች ሮናልዶ ጠይቆ የነበረውን ለክለቡ ሰራተኞች ደሞዝ እንዲከፈል ማድረጋቸው ተነግሯል። በክለቡ የበላይ ኃላፊዎችና ክርስቲያኖ ሮናልዶ መካከል የነበረው አለመግባባት በሮናልዶ ፍላጎት መሰረት መፈታቱ ተገልጿል። ክርስቲያኖ ሮናልዶ በቀጣይ ቅዳሜ በአልፈታህ ጨዋታ ወደ ሜዳ እንደሚመለስ የፖርቹጋሉ ኤቦላ ዘግቧል። 26ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ዛሬ ጅማሮውን ሲያደርግ ቼልሲ ከሊድስ ዩናይትድ፣ ኤቨርተን ከበርንማውዝ፣ ቶተንሃም ከኒውካስል በተመሳሳይ ምሽት 4 ሰዓት ሲካሄዱ አስደናቂ ግስጋሴ እያደረገ የሚገኘው ማንቸስተር ዩናይትድ ከዌስትሃም ዩናይትድ ምሽት 5 ከሩብ ይገናኛሉ። የማንቸስተር ዩናይትዱ አሰልጣኝ ማይክል ካሪክ ከዛሬው የዌስትሃም ዩናይትድ ጨዋታ በፊት አስተያየታቸውን የሰጡ ሲሆን ማይክል ካሪክ በንግግራቸውም ዌስትሃም በመልሶ ማጥቃት ሲጫወቱ ጥሩ ናቸው፣ ጥሩ የአጥቂ ክፍል ተጫዋቾች አሏቸውም ብለዋል። ይህንን ስጋት ለመቋቋም ዝግጁ መሆን አለብን ሲሉ ቡድናቸውን አሳስበዋል። ስለ ብሩኖ ፈርናንዴዝ ያነሱት አሰልጣኙ ከእርሱ ጋር ጥሩ ግንኙነት አለን፣ ምን ያህል ብልህ እንደሆነ ማውቃለው፣ ለክለቡ አብዝቶ ይጨነቃል፣ ሁለታችንም ተመሳሳይ ነገር እንፈልጋለን ብለዋል። ቡድኑ ኳስ በሚይዝበት ወቅት የሚያሳየውን የቡድን እንቅስቃሴ ማሻሻል ላይ ማተኮር አለብን፣ እየሰራንበትም ነው ብለዋል ማይክል ካሪክ። አስቸጋሪ የውድድር ዓመት እያሳለፈ የሚገኘው ቶተንሃም ሆትስፐር በሊጉ 15ኛ ደረጃ ላይ ተቀምጧል። በ25ኛ ሳምንት የሊጉ መርሃ ግብር በማንቸስተር ዩናይትድ 2-0 የተሸነፈው የሰሜን ለንደኑ ክለብ ቶተንሃም ሆትስፐር ባለፉት 7 ተከታታይ የሊግ ጨዋታዎች ማሸነፍ አልቻለም። የቀድሞ የማንቸስተር ዩናይትድ አጥቂ ዋይን ሮኒ ቶተንሃም ሆትስፐር ላለመውረድ እየታገለ እንደሚገኝ ተናግሯል። ሮኒ በአስተያየቱ ክለቡ አሁን እያሳየ ባለው አቋም ነገሮች ፈታኝ እንደሚሆኑበት ገልጿል። በተጠናቀቀው ዓመት 17ኛ ደረጃ ይዞ የጨረሰው ቶተንሃም በውድድር ዓመቱ መጨረሻ ቶማስ ፍራንክን አሰልጣኝ አድርጎ ቢሾምም የተለየ ነገር ማድረግ አልቻለም። በኢሮፓ ሊግ ፍጻሜ ዩናይትድን ማሸነፉን ተከትሎ የሻምፒዮንስ ሊግ ቦታን ያገኘው ክለቡ በሊጉ ለመቆየት በቀሪ 13 ጨዋታዎች ትልቅ ፈተናም ይጠብቀዋል ሲል አስተያየቱን ሰጥቷል። የናይጄሪያ ብሔራዊ ቡድን አሰልጣኝ ኤሪክ ቺሊ በቀጣይ ሪያል ማድሪድን የማሰልጠን ህልም እንዳላቸው ተናግረዋል። አሰልጣኝ ኤሪክ ቺሊ ሲናገሩም ህልሜ ሪያል ማድሪድን ያሰለጠነ የመጀመሪያው አፍሪካዊ አሰልጣኝ መሆን ነው ሲሉ ገልጸዋል። በናይጄሪያ ስላላቸው ጫና ያነሱት ኤሪክ ቺሊ የማሊ ብሔራዊ ቡድንን ሳሰለጥን ከነበረው በ10 እጥፍ ይበልጣል ብለዋል። ክቡራን የሐሴት ስፖርት አድማጮች ለሰዓቱ የያዝኳቸው አጫጭር ስፖርታዊ መረጃዎች ይህንን ይመስሉ ነበር። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቸር ተመኘን።